አድገሻል በጣም የኔ አባት ዲቻ ቦይስ የኔ አባት ስድስት ልጆች እንግዲህ አዶናይ እያሳደገ ነው የሚገኘው። እሱም በጣም ደስ ብሎታል። ሙሉ ለሙሉ አሁን ሂል አድርጌ ያለውኝ ድኝ ያለው ብሏል። እያንዳንዱን እንቅስቃሴን አክሽን ስትመለከቱም ሰሞኑን ከነበረበት ሙድ ውስጥ ይወጣ ነው የሚመስለው። ስለዚህ ኦርደር አድርጌላችኋለሁ የሚገርም ምግብ። ማሙሼ ምንድን ነው የምትወደው አንተ ምግብ? ትወዳለህ? ክትፎ ጥሬ ወይስ ለብለብ ክትፎ? ይኸው ጥሬ አምጥቻለሁ። እንጀራ አለ እዚህ ጋር፣ ሚጥሚጣ አለ የምትወዱ ከሆነ ቆጮ አለ ተይዟል። ሁሉ ይህች ነገር ተሳለች። ክትፎ ከዛ ደግሞ ክትፎ ጥሬ ከዛ ደግሞ ሽሮ ከሚያሳድጋቸው 6 ልጆች ጋር እንግዲህ ኢንጆይ እያደረገ ነው ጠርቷቸው ማለት ነው። በሰርፕራይዝ መልኩ ይመስላል እንግዲህ ሰሞኑን እየመጣ ያለው እንግዲህ በተለይ ከሚያሳድጋቸው ልጆች ጋር በርካታ ቪዲዮዎችን እና የተለያዩ አነቃቂ የሆኑ ንግግሮችን እየተነገረ እንደዚሁም ደግሞ ልጆቹ የራሳቸውን ሀሳብ እንዲገልጹ ነገሮችን እያመቻቸ ምናልባት ወደ ሶሻል ሚዲያ መጥተው ራሳቸውን የሚችሉበትንና ገንዘብ የሚያፈሩበትን መንገድም እንዲያመጡ ሊሆን ይችላል፣ በሱ አርአያነት ተከትለው ማለት ነው። ስለዚህ በዚህ መልኩ ኢንጆይ እያደረጉ ነው። ቤቱ ምሳ አዘጋጅቶ ጭፈራ እንግዲህ ምን ትፈልጋላችሁ እያለ ኢንጆይ እያደረጉ ነው ማለት ነው። ፋሚሊ አዶናይን እንዴት አገኛችሁት? እንግዲህ እያሟሟቀ ወደ ስራው በደንብ ሊገባበት ይመስላል። እንግዲህ ማለት ነው በምታገኙት ገንዘብ እንግዲህ ለሌሎች ነገር ኑሩ፣ ያላችሁን አጋሩ ነው። ለማንኛውም እኛ ሀገር እንግዲህ አብዛኛው አቅም ያለው ባለሀብት የምትሉት አካል እንግዲህ የራሱን ላይፍ መኪና መቀየር፣ ቤት መግዛት፣ ለግዠሪ የሆነ ኑሮ መኖር ለራሱ ለሰዎች ሲኖሩ አናይም። እንግዲህ ሀብታም መሆናቸው አቅም ያላቸው የምንላቸው ሰዎችን እንደዚህ ግን ደግሞ በወጣት ደረጃ ራሱን ቀይሮ ለሌሎች መኖር ጀምሮ ደግሞ ሌሎችም ራሳቸው እንዲቀይሩ እንደዚህ ያንተን አርአያ ብዙ ሰዎች መከተል አለባቸው ብለን እናስባለን ማለት ነው። እዚህ ጋር ደግሞ የልብ ህሙማን ማዕከልም ሂዶ እንግዲህ ካርዲያክ ሚሽን የሄርት ፋውንዴሽን መስራች ሆኑት አቶ ብርሃን ይገኛሉ። በጋ በኩል ደግሞ ያው የምታውቁት አዶናይ እንግዲህ የሄርት ፋውንዴሽን ብራንድ አምባሳደር ይገኛል። ስለዚህ ነገር እንግዲህ ምን ተሰማችሁ? በቀጣይስ ምን ማድረግ አሰባችኋል? የሄርትስፌል ወይም ደግሞ እዛም ሂዶ እንግዲህ የራሱን ስራ እየሰራ ነው ማለት ነው። ቤተሰብ ቪዲዮውን እንደተገኛችሁት በኮሜንት አሳውቁና አዲስ የሆናችሁ ቤተሰብ ቻናሉን ሰብስክራይብ አድርጉ። ወደ ቀጣይ እንሄዳለን። ሰው ጋር እንደዚህ አይነት ነገር ዲስ ስታደርጉ ትናንትና ለሀገር ብዙ የሰሩትን ሴሌብሬቶች ዝነኞችን አለማንሳታችሁ ለራሳችሁ አይወቅሳችሁ? የሊያን ንግግር ከዚህኛው አርቲስት ጋር የጃኒን ፎቶ ለጥፈው ስላየሁ ምናልባት እንዲህ አይነት ነገሮች ሲደጋገሙ ሶሻል ሚዲያ ላይ ያለችው እና አምባሳደር የሆነችው ጃኒ ብቻ እንደሆነች ተደርጎ እንዳይሳል ያው እኛ ሾርት ሚሞሪም ስለሆነ እንደሷ ፋሚሊ እንደ አዶናይ ፋሚሊ የመጣሁት እኔ ምናልባት ሊያሾ ያነሳችው ሀሳብ ጋር አይደለም ችግሬ። ምናልባት ሊያች አይደለችም የአምባሳደር የሆነችው። ሲጀመርም የነጃኒን እና የቲክቶከን የሶሻል ሚዲያን ቫሊዩ አሳንሶ ማየትም ተገቢ ነው የሚል እምነት አለኝ። የሶሻል ሚዲያ አንድ ራሱን የቻለ አንድ ኢንቫይሮንመንት ነው ብዬ ነው ማስበው። ከዛ ውስጥ ሊያሾ አንዷ ናት ብዬ አስባለሁ። በሶሻል ሚዲያ ነው ያለችው፣ ሶሻል ሚዲያ ላይ ነው ሀሳቧን የምትገልጸው፣ እየተጠቀመች ነው ያለችው። ሉክ ላይክ እንደዛ እነጃኒም እና አዶናይም ሌሎችም ሰዎች ሶሻል ሚዲያን ይጠቀማሉ። ምንድን ነው የሆነ እንዲህ አይነት ነገሮች በተነሱ ቁጥር ግን የጃኒን ፎቶ እየለጠፉ የእሷን ጉዳይ ብቻ ማጉላት የተፈለገበት ጉዳይ ምንድን ነው የሚል ነገር ማንሳት ያስፈልጋል። ሲጀመር ተጽዕኖ ከባድ ነው። የጃኒ እንዲቀላል አድርጋችሁ እንዳትመለከቱ። ከታች አሁን ማስቀምጥላችሁ ቻርት አለ። የኛውን ቻርት ተመልከቱት ጋይስ፣ የኛውን ቻርት ተመልከቱት። ጃኒ በ3 አካውንት እንዳላት ታውቃላችሁ። አሁን እኔ አሁን እያወራ ያለሁት ያኛው ዝግ ስለሆነ 1.5 ሚሊዮን ፎሎወር ባላት አካውንቷ አጠቃላይ ቶታል ቪው ያላት 231 ሚሊዮን 231.2 ሚሊዮን ቪው አላት። ቶታል ቪው አላት 26.2 ሚሊዮን ላይክ አላት። ሌሎችም ኮሜንቱ 268.6 ኬ ኮሜንት አላት። ጋይስ እንግዲህ አስቡት፣ አንድ እሷ 3 ይሄ እንደውም መካከለኛው አካውንቷ ነው። ሌላ አላት ከፍ ያለ አካውንት፣ የተዘጋ አካውንት አላት እና ቪው እንዳላት ያወቁ ተቋማት ከእሷ ጋር የሚሆን ቲክታክ ላይ እንደዚህ ተጽዕኖ ከሚፈጥሩ ሰዎች ጋር መስራታቸው ምንም ችግር የለውም። ማርኬቲንግ ነው። እነሱም ወደ ሰው ተጽዕኖ ስላላት ነው። ምን ያክል አውቃ ነው ተቋማት አምባሳደር እያደረጓቸው ያሉት? ምንም የማያውቁ ሰዎች አምባሳደር እያደረጉ ነው ተቋማት እያሉ ባለፈውም ቪዲዮ ሰርተን ነበረ። እንግዲህ ሊያሾም ከዛ ጋር ተያይዞ ዛሬ ጃኒን ትችታለች ማለት ነው። እንግዲህ እዛ ጋር የአንድ ማስታወቂያ የሚያሰራ ድርጅት ቲክቶክ ሶሻል ሚዲያ ላይ ሲመጣ ያ ቲክቶከር ሶሻል ሚዲያ ላይ የሚሰራው ሰው ምን ያክል ቪው አለው የሚለውን ብቻ ነው አይቶ የሚሆኑት። ለስንት ህዝብ እይታ ይደርሳል፣ ለስንት ሰው ይደርሳል የዛ የሰው አካውንት ወይም ቻናል ተብሎ ነው የሚገመግሙት እንጂ በዘርፉ ምን ያክል እውቀት አለው ብሎ አይደለም የሚያየው ማለት ነው። እንግዲህ ጃኒ ከአንድም 2-3 አካውንት አላት። ነገር ግን የሚዘጉም አካውንቶች አሏት ያው በተለያየ ምክንያት። ነገር ግን በፍጥነት ነው አሁንም ወደ ህዝብ እይታ የምትቀርበው ማለት ነው። ስለዚህ ይህች ልጅ ማስታወቂያ ብትሰራ የሚያንጣጣቸው በለጠችን ብለው ምናልባትም የሚመጡ እንግዲህ የተለያዩ የሶሻል ሚዲያ ተጽዕኖ ፈጣሪ ሰዎች አሉ ማለት ነው። ስለዚህ እነዛ ሰዎች የሚቀኝነት ወይም የሴራ ወሬ ስለሆነ ፕሊዝ በእንደዚህ አይነት መልኩ ሶሻል ሚዲያ ላይ ማስታወቂያ የሚሰሩ ሰዎችንና ተጽዕኖ ፈጣሪ የሆኑ ሰዎችን በዛ መልኩ ባይተቹ የሚል ሀሳብ። ማንኛውም ተቋም ማስታወቂያ ሲያሰራ
ምን ያክል እይታ ለህዝብ ምን ያክል ተደራሽ የሚል ግምት ውስጥ ማስገባት አለ እንጂ በዘርፉ የጤና ባለሙያ ካልሆነ ወይም ደግሞ የኢንጂነሪንግ ባለሙያ ካልሆነ ወይም ደግሞ ሌላ የትምህርት ተቋም ባለሙያ ካልሆነ አናሰራም የሚል ፍልስፍና ውስጥ ፕሊስ መገባት የለበትም። ነገር ግን ማስታወቂያው የተቋሙ ፕሮፋይል በደንብ ተሰርቶ ወደ ህዝብ ተደራሽነቱ ላይ ብቻ ተቋማት እንዲያደርጉና እንዲያሰሩ። ከዛ ውጭ ያለው ጋጋታ በጃኒም ላይ ይሁን ባዶናይ ያለው ነገር እነሱ ስኬታማ ስለሆኑ ምናልባት በዘርፉ ላይ የሚሰሩ ሌሎች ተቃዋሚዎች ደግሞ የሚያመጡት የተለያዩ ፕሮፓጋንዳዎች ሊኖሩ ይችላሉ። ምናልባትም ለነሱ ለራሳቸው ፎሎወር ለማብዛት ወይም ቪው ለማብዛት ወይም ደግሞ በሶሻል ሚዲያው ላይ አነጋጋሪ ሆኖ ለመምጣትም ከሌ እንደዚህ ሰራ ተብሎ እንዲወራላቸው አጀንዳ በማቀድ ስለሆነ ፕሊስ ተቋማት ከእንደዚህ አይነት ትችትና ከእንደዚህ አይነት ግብግቦታችሁ ግን ማስታወቂያ ማሰራቻችሁን ቀጥሉ እንላለን። ለማንኛውም ቤተሰብ ጃኒ መቼሽ እናት ጃኒ ሁሉ ነገር ከዛ ጋር መያያዙ ተገቢ አይደለም። ከተያዘችው ካላት ተጽዕኖ አኳያ ነው ሰዎች ወደ እሷ መጥተው አምባሳደር የሚያደርጉት ፕሮሞሽን እንድትሰራ ሊጠይቋት የሚችሉት ከተጽዕኖ አኳያ ነው ነው። ተጽዕኖ ሲባል ምን ያክል ህዝብ ያይላታል የእሷን አካውንት የእሷን ቻናል ነው በቃ። ስለዚህ ከፍተኛ በሚሊዮን ቪው ያላት ተቋማት እሷ ጋር ወረፋ ይዘው ማስታወቂያ ሊያሰሩ ግዴታ ነው። ምክንያቱም አብዛኛው ህዝብ የሚከተላት እሷን ከሆነ ያ ተቋም በራሱ የሚያሰራው ማስታወቂያ ተደራሽነት አይሆንም። ስለዚህ ጃኒ ጋር መጥቶ ያላትን ተጽዕኖ በህዝብ ጋር ያላትን ተቀባይነት አይቶ ማስታወቂያ ማሰራት፣ በሌሎችም ቲክቶከሮች ወይም ደግሞ የሶሻል ሚዲያ ሰዎች በተመሳሳይ መልኩ ማለት ነው። ማነው ተጽዕኖ ወይም ደግሞ ብዙ ቪው ያለው ህዝብ ጋር በቀላሉ ተደራሽነት ሊደርስ የሚችለው የማን ነው የሚለውን ፕሊስ ግምት ውስጥ አስገብቶ መቀጠል ያስፈልጋል። ጊዜ ዳኛ ጊዜ ጌታ የሚባል ነገር አለ። ሰው ራሱ ነው ይሄንን ማድረግ ያለበት ማለት ነው። ብዙ ሰዎች እንግዲህ ነግደውም ይሆን አንዳች ነገር አድርገው ወደ ጥሩ ሁኔታ ላይ ይመጣሉ። እነዚህ ሰዎች ያልተማሩ ሊሆኑ ይችላሉ፣ ወይም ትምህርት ያለባቸው ሰዎች ሊሆኑ ይችላሉ። እኔ አስረዳቸው ጌሙን ምን መሰላችሁ? ጌሙ ጋይስ እኔ ምንም ማውቀው ታሪክ አልነበረም። ዮናታን ከ2 ቀን ከ3 ቀን በፊት ከሌላ ሰው ጋር ሊጫወት ነበረ ማለት ነው። ኦልሬዲ ቀኑን ጨርሰው ምናምን ተነጋግረው ሊጫወቱ ሲሉ ከዛ ያኛው ሰው ደግሞ ዮናታን ጋር አቋረጠው ጌሙን። ከዛ በኋላ ዮናታን ሲቋረጥበት ጃኒ ከኔ ጋር መጫወት ትፈልጊያለሽ ወይ ብሎ ጠየቀኝ ላይ ብላይ ማለት ነው። አይ እኔ አልፈልግም ወይ ደግሞ ላስብበትና ላሳውቅህ አልኩት። ከዛ የኔ ፋሚሊዎችና ቪወሮች ለምን ታስቢበታለሽ እንዴ አክሰፕት አድርጊው ጌሙን አክሰፕት አድርጊው ተጫዋች እሺ በይ ሲሉ ከዛ እኔ ደግሞ እሺ አልኩኝ። እነሱ ሰው ትፈልግ ነበር ራይት? አዎ እንደዛ ነበረ። ይፈልግ ነበር ተቀበለሽ ጨዋታው ከዛ በጨዋታው በጌሙ ተገኝታችሁ እንግዲህ ሰፖርት አድርጉኝ ያለች ቀደም ሲል ፕሮፓጋንዳ ስትሰራ ነበረ። በዛ መሰረት እንግዲህ ከዮናታን ጋር እሱ ሪኩዌስት ባደረገው መሰረት እሷ አክሴፕት አድርጋው ጨዋታውን እንግዲህ አካሂደውታል ማለት ነው። ቆንጆ ማስታወቂያ ትሰራልኛለህ? ማስታወቂያ 180 ሺህ ብር ማስከፈል ይላል። እኔ ደግሞ ከፈለግሽ 3 ቪዲዮ ሰራሽ 3 ቪዲዮ እኔ እኮ 1 ቪዲዮ እኮ ነው በቃ ካልሆነ አንበሳችን ቪዲዮ እሺ፣ ሁለታችንም ሁለት ቪዲዮ እናድርገው። እንደዛ ከሆነ በቃ እኩል ማለት ፊልም ናቸው። እዛ ምን ማራቆ ቦታ ከዛ ላይ ግን እናንቺን ግን በመደገፍ ግን የሆነ ማራቆ ነገር አለ። አንበሳ ድሮ ቀረ። አሁን ይሄ ደስ ይላል። አንተም ሌላ ቦታ ስትቀየራለህ፣ እኔም ያንተ ቦታ ሄዳለሁ። ደስ ይላል። በቃ አዲስ ኒው ነገር ነው። አሁን አንበሳ ሆነሽ ምን ተለመደ? ይሄ ግን አዲስ ነገር ነው። ገባ እንፈጥራለን በዛውም አዲስ ነገር። እሺ በቃ እንግዲህ ጨዋታቸውን ጌማቸውን ከጨረሱ በኋላ አሸናፊው ሰው ምን እንደሚያደርግ እንግዲህ ፕሮሚስ የተገባቡበት ቃል ነው። ያው የአንዱን ማስታወቂያ መስራት ሊሆን ይችላል፣ የተለያዩ የስፖንሰር የተቋማትን ማስታወቂያ ኦር ደግሞ በግላቸው ምን አይነት ጊፍት ከጨዋታው ካለቀ በኋላ አሸናፊው ወይም ተሸናፊው ማድረግ ያለበት እንግዲህ የራሳቸውን የሆነ ህግ አውጥተው ነው የሚጫወቱት ማለት ነው። ስለዚህ በዛ መሰረት እንግዲህ ያንን ነው እየተነጋገሩ ያሉት። እስኪ ቀጣይ ቪዲዮ በምን መልኩ ይጠናቀቃል፣ በምን መልኩ ይሄዳል የሚለውን ተከታትለን እንመለሳለን። ፋሚሊ ላይክ እና ሰብስክራይባችሁን ቀጥሉበት። ሰናይ ቆይታ እንዲሆን እንመኛለን። ዋና ፕላትፎርም ላይ እናስተውል በጣም ነው አየናታ መተመታ በላሽው ችግር የለውም። እሺ ስቶሪ ቢቀር ሶሪ ጋይስ በቃ እንትን አደረገው የፍራቻ አደረገው። ይሄ ጀስት ጌም እና ፉክክር ምናምን ደስ ይል ነበር ገባ እና እንትን ፉክክርና ጌም ይላል። ጌም ያው ፉክክር ነው፣ ገንዘብ መሰብሰብ ነው። ፉክክር እያለችው ነው እንግዲህ ጃኒ ቀላል አላጋ ኦፍኮርስ ፉክክር ነው። የጃኒ ፋሚሊዎች ወይም ደግሞ የዮናታን ፋሚሊዎች በሚሰጡት ጊፍት ነው እንግዲህ ሊሸናነፉ የሚችሉት ማለት ነው። ስለዚህ ጨዋታው ተጀምሯል ይላል አባቴ። እንግዲህ ጨዋታው ተጀምሯል። ዳብታብ እየተባለ ነው እንግዲህ ዳብታብ ማድረግ ጊፍት መስጠት እንግዲህ ያሸናፊውን የሚወስነው ዕጣ ፈንታውን ማን ነው የሚያሸንፈው? ጎበዞች ሌላው ግላበሪ ሊሆኑ
ዱብዳው ጀምሯል። እንግዲህ ዱብዳው ጀምሯል እየተባለ ነው። ይሄ ነው እንግዲህ ፉክክር ማለት የማን ቤተሰብ ነው አደገኛ ፉክክር እያደረገ ያለው። እያገነው ቢሆን አሪፍ ነው ለኔ ብላንተ። አዎ እንደዛ በቃ ሌሶ ስታርት ናታን የሚያሸንፍ ይመስላል። አው የናታን መስሎት ገብቷል። ዊን በምን አይነት ምታት ነው እየሄደ ያለው? የጃኒ ደግሞ አሁን 200 ቤት ገብታለች። ጃኒ 200 ቤት ዊነር who will be the winner? ዋው የሚገርም አካሄድ ነው። በዛ ከመጃኒ ጀግና በጣም በርካታ ፋኖች አሏት። ይሄን ነበር። አሁን ግን 300 ልትገባ ነው። ገና 200 ሺህ ገባ። ፖይንትስ አንበሳ ወረደ ይላል አባቴ። አሁን ግላብ አስቀምጡ ጋይስ። በዚህ ያለ ግላብ ብታስቀምጧችሁ የሚገርም ነው። 4-5 ግላብ ቢቀመጥ ዋው የናታን ሰቀለው ይላል። ግላብ እየነካችሁ ሌትስ ጎ ግላብ እየተባለ ነው። Don't forget timing. I think በግላብ ሊመጡ ይችላሉ። መጨረሻ ሰከንድ ላይ ግላብ ወገኖች ሪቆት ያደረገበት እንግዲህ የሚመለከቱ ቲክቶክ እና ከዮናታን ጋር ያደረገችው የቲክቶክ ፉክክራቸው እንግዲህ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ናይ ጊዜ ይሁንላችሁ። አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ፣ ላይክ እና ኮሜንታችሁንም አስቀምጡልን። ገንቢ የሆነ ኮሜንት መጨረሻ ላይ እንድታስቀምጡልን እንፈልጋለን። ባይ ባይ።